በመጀመሪያም ርዕሶቹን እንሆ። የኢትዮጵያን ጦርነት በሰላማዊ መንገድ ለማስወገድ የትንሽ ተስፋ ጭላንጭል መታየቱን የአፍሪካ ህብረትና የዩናይትድ ስቴትስ ባለሥልጣናት አስታወቁ። የተባበሩት መንግስታት የጸጥታው ጥበቃ ምክር ቤትም ኢትዮጵያን ለሚያወድመው ጦርነት ሰላማዊ ግን አፍሪቃዊ መፍትሄ እንዲፈለግ አደራ ብሏል። የአፍሪካ ህብረትና የዩናይትድ ስቴትስ ዲፕሎማቶች ጥረት ዛሬም እንደቀጠለ ነው። የኢትዮጵያ ተፋላሚ ኃይላት በሰላማዊ ሰዎች ላይ የሚያደርሱትን ግፍና በደል ለማስወገድ የአፍሪካ ህብረትና የተባበሩት መንግስታት ድርጅቶች ተጨማሪ እርምጃ እንዲወስዱ ሁማን ራይትስ ዎች አሳሰበ። ዓለም አቀፉ የመብት ተሟጋች ድርጅት እንደሚለው የኢትዮጵያውያንን ከተጨማሪ ሞትና ስቃይ ለማዳን አብነቱ ሁነኛ እርምጃ እንጂ ውይይት አይደለም። የሱዳን ጦር ኃይል አዛዥ ጀኔራል አብዱልፈታህ አልቡርሃን ከስልጣን ያስወገዷቸውን የሲቪል ባለሥልጣናት ወደ ስልጣን እንዲመልሱ 3 የምዕራባውያን መንግስታት ጠየቁ። አንድ የሱዳን ፍርድ ቤት ደግሞ የተቋረጠው የኢንተርኔት አገልግሎት እንዲቀጥል አዘዘ። ዜናው በዝርዝር ኢትዮጵያን የሚያወድመውን ጦርነት ለማስቆም የተስፋ ጭላንጭል መኖሩን የአፍሪካ ህብረትና የዩናይትድ ስቴትስ ባለሥልጣናት በየፊናቸው አስታወቁ። በአፍሪካ ቀንድ የአፍሪካ ህብረት ልዩ መልእክተኛና የቀድሞው የናይጄሪያ ፕሬዚደንት ኦሉሴጉን ኦባሳንጆ ባለፈው ሳምንት የኢትዮጵያ መንግሥትና የትግራይ ባለሥልጣናትን ለየብቻ አነጋግረዋል። ኦባሳንጆ ትናንት ለጸጥታው ጥበቃ ምክር ቤት እንደነገሩት የተፋላሚ ኃይላት መሪዎች ልዩነታቸው በድርድር መፈታት እንዳለበት በየፊናቸው አረጋግጠውላቸዋል። ለውይይታችን እንደ ማጠቃለያ እዚህ አዲስ አበባም ሰሜንም የሚገኙ መሪዎች በሙሉ በመካከላቸው ያለው ልዩነት ፖለቲካዊ መሆኑን፣ በድርድር አማካይነት ፖለቲካዊ መፍትሄ የሚሻ መሆኑን በየግላቸው ተስማምተዋል። ይህ ስለዚህ ለቀጠለው ቀውስ ዘላቂ መፍትሄ እንዲያገኝ ኢትዮጵያ ለማገዝ እኛ ሁላችንም ልንጠቀምበት የሚገባ የመልካም ዕድል መስኮት የሚከፍት ነው። በአፍሪካ ቀንድ የዩናይትድ ስቴትስ ልዩ መልእክተኛ ጄፍሬ ፊልትማን በበኩላቸው ካለፈው ሐሙስ ጀምረው የኢትዮጵያና የአፍሪካ ህብረት ባለሥልጣናትን አነጋግረዋል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ቃል አቀባይ ናድ ፕራይስ ትናንት እንዳሉት ልዩ መልእክተኛ ፌልትማን በሳምንቱ ማብቂያ ናይሮቢ ደርሰው ትናንት ወደ አዲስ አበባ ተመልሰዋል። ኔድ ፕራይስ ልክ እንደ ኦባሳንጆ ሁሉም የኢትዮጵያን ቀውስ ለመፍታት ትንሽ መስኮት መከፈቱን ጠቁመዋል። ይሁንና ፌልትማን በአሁኑ ጉዞአቸው ካደረጉት ስብሰባ በኋላ የኢትዮጵያን ግጭት በሰላማዊ መንገድ ለመፍታት ፌልትማን ዛሬ ማታ ዳግም ከሚያገኟቸው የአፍሪካ ህብረት ልዩ መልእክተኛ ከቀድሞው የናይጄሪያ ፕሬዚዳንት ኦሉሴጉን ኦባሳንጆ ጋር በጋራ ለመስራት ትንሽ መስኮት ተከፍቷል ብለን እናምናለን። ቀውሱን ለማስወገድ የተባበሩት መንግስታት ድርጅትና የአፍሪካ ህብረትን ጨምሮ ጉዳዩን ከሚመለከታቸው ከሌሎች ዓለም አቀፍ ወዳጆቻችንና አካላት ጋር እየሰራን ነው። በተባበሩት መንግስታት የኢትዮጵያ አምባሳደር ታዬ አጽቀሥላሴ ትናንት ማታ ለጸጥታው ጥበቃ ምክር ቤት ባደረጉት ንግግር ግን ግጭቱን በሰላማዊ መንገድ የመፍታት ተስፋ መኖሩን አልጠቆሙም። አምባሳደር ታዬ ለምክር ቤቱ አባላት እንደነገሩት ኢትዮጵያ ውስጥ ሁለት ወገኖች የሚባል የለም ባይ ናቸው። ለሚመለከተው በሙሉ የምናስታውሰው እዚህ ሁለት ወገኖች የሚባል የለም። የኢትዮጵያ ህዝብን ፍላጎትና የኢትዮጵያ ሀገረ መንግስት የሚወክል መንግስት አለ እና በሚደርሰው ግፍ የወንጀል ዓላማውን የሚያስፋፋ ቡድን አለ። ባለፉት ጥቂት ቀናት እንዳየነው በመገናኛ ዘዴዎች የሚደረገውን ዘመቻ ጨምሮ ህወሓት በኢትዮጵያ ህዝብ ላይ የሚደርሰውን ግፍ ለማቃለልና እድፉን ለማጠብ የሚደረግ ማንኛውም ሙከራ አፍራሽ ውጤት ያስከትላል። አምባሳደር ታዬ በስም ያልጠቀሷቸውን ወገኖች ለህወሓት የመገናኛ መሳሪያዎች
የሳተላይት መረጃዎች ትጥቅና ተዋጊ ኃይላትን ጭምር ይረዳሉ በማለት ወቅሰዋል። የተባበሩት መንግስታት ድርጅት የፖለቲካና የሰላም ግንባታ ጉዳይ ረዳት ዋና ጸሐፊ ወይዘሮ ሮዝሞሪ ዲካርሎ በበኩላቸው ኢትዮጵያን የሚያወድመው ጦርነት አስጊ ደረጃ መድረሱን ለምክር ቤቱ አባላት አሳስበዋል። ዲካርሎ አክለው እንዳሉት የ110 ሚሊዮኖቹ ሀገር ኢትዮጵያ ወደ ከፋ የእርስ በርስ ጦርነት እያሽቆለቆለች ነው። ግልጽ ልሁን፣ እርግጠኛ የሆነው ኢትዮጵያ ወደ ተስፋፋ የእርስ በርስ ጦርነት እያሽቆለቆለች መሆኑ በጣም እውን እየሆነ ነው። ይህ ደግሞ ሰብአዊ ቀውስን የሚያስከትልና በጣም አስፈላጊ የሆነችውን ሀገር የሚያጠፋ ነው። በትናንቱ የጸጥታው ጥበቃ ምክር ቤት ስብሰባ በየተራ የተናገሩት የምክር ቤቱ አባል ሀገራት ተወካዮች ኢትዮጵያን ለሚያወድመው ጦርነት አስቸኳይ ግን አፍሪቃዊ መፍትሄ እንዲገኝለት አሳስበዋል። ኢትዮጵያ ውስጥ ተጨማሪ ግፍና በደል እንዳይፈጸም የአፍሪቃ ህብረትና የተባበሩት መንግስታት ድርጅት ከውይይት ባለፍ ተጨባጭ እርምጃ እንዲወስዱ ሂውማን ራይትስ ዎች አሳሰበ። ዓለም አቀፉ የመብት ተሟጋች ድርጅት ትናንት ባወጣው መግለጫ እንዳለው ተፋላሚ ኃይላት በሰላማዊ ሰዎች ላይ የሚፈጽሙት ግፍ ከጊዜ ወደ ጊዜ እየከፋ ነው። የድርጅቱ የበላይ ኬንት ሩት እንደሚሉት የኢትዮጵያ መንግሥት ደጋፊዎቹና ተቃዋሚዎቹ የሰብአዊ መብት ጥሰትን ከሚያበረታቱ እርምጃዎችና መርሆዎች መታቀብ አለባቸው። የሁሉም ማኅበረሰብ መብት መከበሩን ማረጋገጥ ይገባቸዋል። መግለጫው የኢትዮጵያ መንግሥትም የሕዝባዊ ወያኔ ሓርነት ትግራይ ህወሓት ታጣቂዎችም በሰላማዊ ሰዎች ላይ ያደርሱታል ያለውን ግፍ ዘርዝሯል። ግፍ በደሉን ለማስወገድ የአፍሪቃ ህብረትና የሰላምና የጸጥታ ምክር ቤትና የተባበሩት መንግስታት የጸጥታው ጥበቃ ምክር ቤት ስለ ኢትዮጵያ ጉዳይ በየጊዜው መወያየት ሳይሆን ይላል መግለጫው፣ ሁነኛ እርምጃ መውሰድ ይገባቸዋል። ይህ ዶቼ ቬለ ነው። በቤኒሻንጉል ጉሙዝ ክልል መተከል ዞን ድባጤ ወረዳ ታጣቂዎች ትናንት በከፈቱት ጥቃት 4 ሰዎች ገደሉ፣ ሌሎች 6 ሰዎች አቆሰሉ። የወረዳው ነዋሪዎች እንዳሉት ታጣቂዎቹ ሰው ከመግደልና ማቁሰላቸው በተጨማሪ የቁም ከብቶችን ዘርፈዋል። የመተከል ዞን ወታደራዊ እዝ ወይም ኮማንድ ፖስት መጠበቅ ከጀመረ 1 ዓመት አልፎታል። የዞኑን ሰላምና ጸጥታ ለማስከበር ከ4 ክልሎች የተውጣጣ ልዩ ኃይል ሰፍሯል። ይሁንና በየጊዜው ሰርገው የሚገቡ ታጣቂዎች ሰላማዊ ሰዎችን ይገላሉ፣ ሀብት ንብረት ይዘርፋሉ፣ ያጠፋሉ። የአሶሳው ወኪላችን ነጋሳ ደሳለኝ ትናንት ስለደረሰው ጥቃት የአካባቢው ባለሥልጣናት ማብራሪያ እንዲሰጡት ስልክ ቢደውልም ሊያገኛቸው አልቻለም። የሱዳን ጦር ኃይል ከስልጣን ያስወገደውን የሀገሪቱን ሲቪላዊ አስተዳደር ወደ ስልጣን እንዲመልስ የ3 የምዕራባውያን ሀገራት አምባሳደሮች ጠየቁ። የሱዳን ሶስትዮሽ የሚባሉት የዩናይትድ ስቴትስ የብሪታንያና የኖርዌይ አምባሳደሮች ዛሬ ከሱዳን ጦር ኃይሎች ጠቅላይ አዛዥ ከጀኔራል አብዱልፈታህ አልቡርሃን ጋር ባደረጉት ውይይት ለጀኔራሉ እንደነገሩት ፖለቲካዊ ቀውሱን ለማስወገድ አብነቱ የሲቪል አስተዳደሩን ወደ ስልጣን መመለስ ነው። አምባሳደሮቹ በጋራ እንዳሉት ከስልጣን የተወገዱት ጠቅላይ ሚኒስትር አብደላ ሐምዶክ ወደ ስልጣን ከተመለሱ በኋላ ከጦር ኃይሉ ጋር አዲስ ድርድር ይጀምራሉ። የሱዳን ባለሥልጣናት ግን ስለ ውይይቱም ሆነ ሐሳቡ እስካሁን ያሉት ነገር የለም። በተያያዘ ዜና በመፈንቅለ መንግስቱ ሰበብ የተዘጋው የሱዳን የኢንተርኔት አገልግሎት እንዲከፈት አንድ የሀገሪቱ ፍርድ ቤት አዘዘ። ጀነራል አብዱልፈታህ አልቡርሃን የሱዳንን የሲቪል መስተዳደር ከስልጣን ካስወገዱ ወዲህ የሀገሪቱ የስልክ ኩባንያዎች የኢንተርኔት አገልግሎቶችን እንዲዘጉ አዘው ነበረ። አንዳንድ አካባቢዎች የሚኖረው ሕዝብ አልፎ አልፎ የኢንተርኔት አገልግሎት ቢያገኝም አብዛኛው ሕዝብ ግን በተለይ ከውጭ ዓለም ጋር በኢንተርኔት የሚያደርገው ግንኙነት ከተቋረጠ 16 ቀናት ሆኖታል። ዛሬ ካርቱም ያስቻለው ፍርድ ቤት በወሰነው መሠረት 3ቱ የሱዳን የስልክ ኩባንያዎች የኢንተርኔት አገልግሎቱን በአስቸኳይ መክፈት አለባቸው። በቤሎሩስ በኩል ወደ አውሮፓ ህብረት አባል ሀገራት መግባት የሚሹ ስደተኞች ቤሎሩስን ከፖላንድ ጋር በሚያዋስነው ድንበር በብርድና ቅዝቃዜ እየተሰቃዩ ነው። ከአፍሪቃ ከመካከለኛው ምስራቅና ከአፍጋኒስታን የተሰባሰቡት ስደተኞች
ወደ ፖላንድ ዘልቀው እንዳይገቡ የሀገሪቱ ጸጥታ አስከባሪዎች ድንበሩን በእሾሃማ ሽቦ አጥረው ከፍተኛ ቁጥጥር እያደረጉ ነው። የአውሮፓ ህብረት እንደሚለው ስደተኞቹ በአንድ ጊዜ ወደ አውሮፓ ህብረት አባል ሀገራት እንዲገቡ የገፋፏቸው የቤሎሩስ ባለሥልጣናት ናቸው። ይህ ዶይቼ ቬለ ነው። ዜናውን ለማብቃት ርዕሶቹን በድጋሚ ላስታውሳችሁ። የኢትዮጵያን ጦርነት በሰላማዊ መንገድ ለማስወገድ የትንሽ ተስፋ ጭላንጭል መታየቱን የአፍሪቃ ህብረትና የዩናይትድ ስቴትስ ባለሥልጣናት በየፊናቸው አስታወቁም። የተባበሩት መንግስታት የጸጥታው ጥበቃ ምክር ቤትም ኢትዮጵያን ለሚያወድመው ጦርነት ሰላማዊ ግን አፍሪቃዊ መፍትሄ እንዲፈለግ አደራ ብሏል። የዜናው መልእክት የእስካሁኑ ነበር።